ያልገባበት ሱስ የለም። መዘነጥ እየቻለ አይዘንጥም። ሞገስ የለውም። ቤተሰብ ያሬድ በቃ ያንተ ነገር የተባለለት ልጅ ነበር። ወደዚህ ስመጣ የዛሬ 3 ዓመት አካባቢ ንግድ ውስጥ ነበርኩና ስፔር ፓርት ነበረኝ ከባለቤቴ ጋር ማለት ነው። ተዘጋ። ብዙ እዳዎች ተይዘን ተዘጋ እና በተዘጋ በወሩ ቤት ውስጥ ቁጭ ብዬ የባለቤቴ ትንል ብላ ወደዚህ ያመጣች። ብዙ በትንቢት ማምን ሰው አይደለም እና ብዙ ጊዜ እንደውም ይናገረኛል ጌታ ትንቢትን መርምሪ ግን ብዙ አትሰንጥቂም ተብዬ አውቃለሁ። መጥቼ እዚህ ስራ እንዴት ነው የምሆነው? መስከረም ልጄን ትምህርት ቤት ልኬ ቤት ውስጥ ልቀመጥ ነው ባልኩበት ሰዓት ከፊትሽ ስራ አለ፣ ይሄ ክረምት ሳያልቅ እግዚአብሔር አዲስ እንጀራ ይሰጥሻል፣ ግን ተቀጥረሽ ነው የምትጀምሪው። እንዴት ነው ተቀጥሬ የምሰራው? ያን እዛው ቆሜ እንዴት ብዬ በራሴ በውስጤ ስል እዛ ውስጥ ግን መንገድ አለው፣ የትልቅ ድርጅት ባለቤት ትሆኛለሽ አለኝ። ዲግሪ ማስተር የሚጠይቅ ቢሮ ውስጥ ነበር የገባሁት። እዛው ወር በተባለው ወር እዛው እየሰራው ደግሞ የራሴን ካምፓኒ ከነጮች ጋር ከፈትኩ። እንደምታዩኝ እዚህ ሰው ፊት መቆም አልችልም፣ ግን ትላልቅ ስብሰባዎች ነው የምመራው። እንደዛ ሆኖ ስመጣ ደግሞ በቤተሰብ ውስጥ እኔ ብቻ ነኝ በጌታ እኔና የእህቴ ልጅ አለች። ታላቅ ወንድሜ በጣም በትልቅ ሱስ ውስጥ ነበረ። ወንድምሽና እህትሽ ይመጣሉ ሲለኝ እንዴት ይመጣሉ አለ። ጌታ ብሏል ይመጣሉ አለ። ከብዙ ትግል በኋላ ይዤው መጣሁ። ጌታ ነፃ ወጣው። እጁ ላይ የቤተሰብ መኪና አለ፣ አይሰራበትም፣ አይለወጥ። ነዳጅ ከኛ ነበር የሚወስድ። እሱ ቁጭ ብሎ ጓደኞቹ ናቸው የሚሰሩበት። ቤተሰብ እያለው መኪና ውስጥ ነው የሚያድረው። በቃ ሱሰኛ ሆኖ ያልገባበት ሱስ የለም። መዘነጥ እየቻለ አይዘንጥም። ሞገስ የለውም። ምንም ግን በቃ ነፃ ወጣ። እዚህ ወዲያው እግዚአብሔር ደግሞ ምን አለው? በትዳር ባርካለሁ፣ ልጆች ሰጣለሁ፣ ባህር አሻግርሃለሁ። በአመቱ አገባ፣ መንታ ልጅ ወለደ። ቤተሰብ ያሬድ በቃ ያንተ ነገር የተባለለት ልጅ ነበር። ግን አሁን እናት አባቴ ጋር ቁጭ ብሎ ፕሮሰስ የካናዳ እየጠበቀ ነው። እዚህ ውስጥ ልላችሁ የፈለግኩት ይሄ የሚታይ የዓለም ነገር አይደለም። እኔ የገባኝ እግዚአብሔር እንደሚያደርግ እግዚአብሔር እንዳለ ብቻዬን አገኘኝ ጌታ ብቻዬን። እሱ አልበቃ ብሎ ደግሞ ጌታ እንደገና በልጅ ባርኮኝ፣ 2 ልጆች ባርኮኝ። ገና ደግሞ ሰሞኑን ጌታ ምን ይለኛል? ጠብቼሻለሁ፣ በዝማሬ አስነሳሻለሁ። ቤረና መስግኑልኝ። አመሰግናለሁ። በኢየሱስ ስም ይህን ኪዳን አወጃለሁ። ከእግዚአብሔር የተለቀቀባችሁን ላይ ዛሬ በኢየሱስ ስም አስከፈቱ። ትልቅ ኬዝ ዛሬ በትንሽ እጅ ሲወጣ መልካም ዜና ዛሬ በኢየሱስ ስም ይለቀቅ፣ በኢየሱስ ስም ይለቀቅ። መንፈስ ቅዱስ በኃይል የሚገለጥበት ዛሬ ይሄ ቃል በእናንተ ቤት መጣ። ምንጮቻቸውን ባረክ፣ ውጤቱ ተቀይሯል። በኢየሱስ ስም ይሄ ስልክ እናንተ ጋር መልካም ጥሪ ይዞ ይመጣል። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ቅዱሳን፣ የክርስቶስ ፈለግ ቤተ ክርስቲያን እግዚአብሔር በሰጣት ራእይ መሰረት ለብዙ ሰዎች መፈታትና ተአምራት እየሆነ ብዙዎች እየመሰከሩ ይገኛሉ። ለ3 ዓመት በያክም ቤቱ ሄጄ ነበር። ሐፀኔ ካንሰር ይዘኝ ነው ብዬ ጌታ ፈወሰኝ። አድራሻ የፈልገው በስልክ ደውለው ብርሽን የት እንስጥሽ ብለው አስረክበውኛል። እግዚአብሔር የተመሰገነ ይሁን። ኦፕሬሽን ክፍል ይገባ የቀጠረኝ ሰዓት ነበረ። ቴክስት ገባልኝ $12000 ገብቷል፣ በአስቸኳይ በዚህ ሳምንት እንድደርሽ ያለ ፓስተር። ምርኮ ፈጠነ፣ ብዝበዛ ቸኮለ እንዳለው ሁለቱም ነገር ሂድ አድርጓል በሙሉ። ዛሬ ፍረድ ለሚል ሰው ግን አንድ እጅ ይመጣል። መፍረድ ይጀምራል፣ ማስተካከል ይጀምራል፣ መቀየር ይጀምራል። እርሶ በዚህ የእግዚአብሔር እጅ በሚሰራበት ፕሮግራም ላይ በመገኘት በረከቶን ይቀላቀሉ። ዘውትር እሁድ ከጠዋቱ 3 ሰዓት ጀምሮ የእግዚአብሔር ሰው ነብይ ታምሩ እጅ በመጫን የሚጸልይበትና እግዚአብሔር አምላክን በዝማሬ የምናወድስበት ቀን። ዘውትር ሮብ ከጠዋቱ 3 ሰዓት ጀምሮ ለነፃ መውጣትና ለፈውስ የሚጸለይበት የእግዚአብሔር ቃል በኃይልና በስልጣን የሚሰበክበት ፕሮግራም ላይ እርሶና ወዳጅ ዘመዶ በመገኘት እንዲባረኩ ተጋብዘዋል። እንዲሁም ዘውትር ቅዳሜ ከጠዋቱ 4 ሰዓት ጀምሮ በልዩ ልዩ ጥያቄ ውስጥ ላላችሁ ምክርና ጸሎት የምትፈልጉ ቅዱሳን ከእግዚአብሔር ሰው ነብይ ታምሩ ጌታቸው ጋር የአንድ ለአንድ የግል ጸሎት ስለተዘጋጀ በመደወል መመዝገብና ቀጠሮ በማስያዝ መገልገል የምትችሉ መሆኑን እናሳውቃለን። አድራሻ አዲስ አበባ ቄራ ጎፋ መስቀል ክትፎ ፊት ለፊት ወይንም መሰረት ህንጻ አጠገብ። እጁንም ልጁንም እናያለን። አቁመ ያሰምረኛል ትዘላለህ ወይ?
ሻሎም ቅዱሳን፣ እኔ ነቢይ ታምሩ ጌታቸው እባላለሁ። የክርስቶስ ፈለግ ቤተክርስቲያን ባላደራና የበላይ ጠባቂ ሲሆን ቤተክርስቲያናችን አገልግሎት ፕሮግራም ሰዓት ላይ ብዙ ሰዎች እያያችሁ ነው። ሮብ ዕለት በትልልቅ በሽታ ከኤችአይቪ ከካንሰር ከብዙ አይነት ነገር ይፈወሳሉ። ነፃ የማውጣት የዲሊቨራንስ ጊዜ አለን። ከዚህ በፊት ያለ ሚዲያ ነበር ቤታችን የምንሰራው። አሁን ግን እግዚአብሔር ወደ ሚዲያ ውጡ ባለን መሰረት ወደ እናንተ መድረስ ስላለብን ለብዙ ሰዎች በብዙ በሽታ ላይ ያለባችሁ በተለይ ካንሰር ኤችአይቪ ላለባችሁ ሰዎች ቲመር ምስክርነቱም ስላለ ኩላሊት 2 ዓመት ዲያሊሲስ የሚያደርጉ የተፈወሱ ብዙ ሰዎች አሉና ማህፀን የሌላቸው ወልደዋል። እግዚአብሔርን ጸጋ መታችሁ ሮብ ዕለት በጊዜ ስለምናገለግል በዛ ፈውስ ላይ ተጋብዛችኋል። እንዲሁ ደግሞ አርብ ማታ የትምህርት ጊዜ ያለን በጣም ደስ የሚል አርነትና ነጻነት በሚል እንማማራለን። አርብም ላይ እንድትመጡ እንዲሁ ቅዳሜ የወጣቶች ፕሮግራም አለን። ፕሮግራሙ ላይ መታችሁ እንድትካፈሉ የቅዳሜ ፕሮግራም ልዩ የወጣቶች ጊዜ ያለን ከ8 ሰዓት ጀምሮ እዛ ላይ መታችሁ የእግዚአብሔርን ጸጋ እንድትካፈሉ። እሁድ ማለዳ ላይ ከማለዳው 3 ሰዓት ላይ እዚሁ እንገናኛለን። እኔም በማለዳ ነው የምመጣው። ጸሎት ለእያንዳንዳችሁ ሰው የሚጸለይበት ቀን ነው የእሁዱ ቀንና ለእያንዳንዱ እንጸልያለን፣ የእግዚአብሔርን ጸጋ እንካፈላለን። እንደተለመደው ሳይሆን እጁንም ልጁንም እናያለን። ውስጥ ለውስጥ ገብተን ለእያንዳንዱ ዲሊቨራንስ፣ ለእያንዳንዱ ሂሊንግ፣ ለእያንዳንዱ ፈውስ ስለሆነ እንጸልያለን። የጌታን እጅ እናየዋለን፣ እጁንም ልጁንም እናየዋለን። እግዚአብሔርን በዚህ መካከል መልካሙን እጁን እናያለን፣ መልካሙን ጣቱን እናያለን። ጋብዛችኋለሁ። እሁድ 7:30 እስከ 7 ሰዓት ባለው ለመጨረስ ፕሮግራማችንን እንሞክራለን። እዛ ጸሎት ላይ ፈውስ አለ፣ ትልልቅ ጥያቄዎች መልስ አለ። እንዲሁ ደግሞ በተለያየ ነገር ውስጥ አለው። በበሽታ ደግሞ ልታማክረኝ ፈልጋለሁ። የፓርትነር ጸሎት ቅዳሜ ማለዳ አለና ታች ባለው ስልክ ደውላችሁ አንድ ለአንድ የኔ ቀንበር ምንድነው እንዲህ አይነት ነገሮች ይተነበያል፣ ለምሰራለው ደክማለው አይፈታም ምክንያቱ ምንድነው ለምትሉ ለሙሴ አካሄዱን ለእስራኤል አደራረጉን ምን ማድረግ እንዳለባችሁ እናሳይበት፣ አካሄዱን ደግሞ ተብረን እናስረክብበት የዋንቷን የማማከር የቅዳሜ ማለዳ ፕሮግራማችንን ወረፋ አሲዛችሁ ደውላችሁ በስልክ ከኔ ጋር አንድ ለአንድ መጸለይ እንችላለን። የእግዚአብሔርን ጸጋ እንካፈላለን። እግዚአብሔር እጁም ልጁም ያገለግለናል። እጋብዛችኋለሁ። ተባረኩ።